በየሳምንቱ ሐሙስ የሚቀርብላችሁ ብርሃን የተሰኘ ፕሮግራማችን ነው። ብርሃን በብርሃኑ የሸዋስ መኮንን የማስታወቂያ ስራ ድርጅት እየተዘጋጀ የሚቀርብ ፕሮግራም ብርሃን እንሆ ጀመረ። ደንበጫ ወረዳ በአማራ ብሔራዊ ክልላዊ መንግስት ምዕራብ ጎጃም ዞን ደንበጫ ወረዳ ደንበጫ ወረዳ ከአዲስ አበባ 350 ኪሎ ሜትር ከክልሉ ከተማ ባህር ዳር 205 ኪሎ ሜትር ርቀት ላይ የሚገኝ ወረዳ ነው። ደንበጫ ከተማ አስተዳደርና ደንበጫ ዙሪያ ወረዳ አስተዳደር ተብለው የሚጠሩ ሲሆን ለደንበጫ ከተማ አስተዳደር ከንቲባ፣ ለደንበጫ ዙሪያ ወረዳ ደግሞ አስተዳደር የተመደበ ቢሆንም የሚጋሯቸው ጽሕፈት ቤቶች ግን አሁንም ድረስ አሉ። ለአብነትም የከተማ ትምህርት ቤቶች የሚመሩት በደንበጫ ዙሪያ ወረዳ ትምህርት ጽሕፈት ቤት ነው። ደንበጫ ወረዳ በአየር ንብረቱ ከብዙ ወረዳዎች ይለያል። 3 የአየር ንብረት ያለው ወረዳ ነው። ደጋ፣ ወይና ደጋና ቆላ። ዳባ፣ ገሊላ፣ ዋዳን፣ አንጀኒ፣ ገነተ ማርያም ደጋ ሲሆኑ ደንበጫ ከተማ ሰረገላ፣ ጎድበር፣ ዋሻ፣ ቁንዲ፣ የጨረቃ፣ የጸድ፣ የጎመዲ፣ ዋድ፣ ጃጅራብ፣ የዘለቃና ወንድ ድረስ ወይና ደጋ ነው። መቃር፣ ለጋበዴስ፣ መልከጫ፣ አዲስ ዘመን ደግሞ ቆላ የአየር ጸባይ ያላቸው ናቸው። ደንበጫ ወረዳ እጅግ ታዋቂ ስመጥር የሆኑ በርካታ አርበኞችን ያፈራ ወረዳ ነው። እነ ግራዝማች አያሌውን እና ኃይለ ኢየሱስ ፍላቴ ወይም አባሻውልን መጥቀስ ይቻላል። የደንበጫ ወረዳ እንደ አቶ እድሜዓለም እጅጉ፣ አቶ መሰረት መላክን የመሰሉ ጠንካራ ሀብት የፈጠሩ ሰዎችን ባለቤት ነው። ደንበጫ ወረዳ እጅግ ሲበዛ ትርፍ አምራች ወረዳ ነው። የደንበጫ አረቂም በአብዛኛው ቦታ ታዋቂ ነው። የበቆሎ፣ የዳጉሳ እና የግብጦ አረቂ በብዛት ይሸጣል። ግብጦ መሬት ለማከም በብዛት የሚበቅል በመሆኑ የግብጦ አረቂ ደግሞ ለደም ግፊት ተመራጭ ነው ስለሚባል ውድ ቢሆንም ወደ ተለያዩ ሀገራት ማለትም ወደ ባህር ዳር ሆነ ወደ አዲስ አበባ በብዛት ይሸጣል። የደንበጫ ሴቶችም ሙያውን ተክነውበታል። ደንበጫ ወረዳ ደማቅ ገበያ የሚካሄድበት ወረዳ ነው። አዲስ ቢሆንም ሰኞ ዳባ ገበያ አለ፣ ማክሰኞ ገሊላ፣ ሮብ ደንበጫ፣ ሐሙስ ዋዳን፣ ቅዳሜ ደግሞ ሁሉም ቦታ ገበያ ቢኖርም ደንበጫ ከተማ የሚውለው ገበያ ግን ይለያል። ገበያው ላይ የሌለ ነገር የለም። በተለይም የቀንድ ከብቶች በብዛት ወደ አዲስ አበባ ይጫናሉ። ዋጋቸውም እጅግ ተመጣጣኝ ነው። በግ ለመግዛት ደግሞ ገሊላና ዋዳን ተመራጭ ናቸው። ደንበጫ ወረዳ 36 ቀበሌዎች ያሉት ሲሆን እነሱም ደንበጫ ከተማ አስተዳደር 2 ቀበሌዎች አሉት። ደንበጫ ቀበሌ 01 እና ደንበጫ 02 ሲሆኑ በደንበጫ ዙሪያ ወረዳ አስተዳደር ደግሞ 34 ቀበሌዎች አሉ። እነሱም ዋዳን፣ ቤተሳይዳ፣ ገሊላ፣ ቦንቃ ወራ፣ ግንባስቶሪዮ፣ ዳባ፣ ሽምና ቢደንደር፣ ለጀት፣ የምህል፣ የጸድ፣ ዋድ፣ የወረዳ ወጀት፣ ጃጅራብ፣ እግዚአብሔራብ፣ አስቴቦች፣ የዘለቃ ዙሪያ፣ የዘለቃ ከተማ፣ ቀንዳሙ፣ ገደብ፣ እነወንድ፣ አዲስ ዘመን፣ መቃር፣ ለጋበዴስ፣ ሰነወ፣ ገነተ ማርያም፣ አንጀኒ፣ ወንጨር፣ 6 ዶንግ፣ ኩርፋ፣ የጨረቃ ጽዮን፣ ሰንሰን፣ ጎድበር፣ እናሞራ፣ ሳዙሪ፣ ዲመላ፣ አንጎት፣ የደገራ፣ የሸቦች መቀላሙ፣ የጨረቃ 01 እና አዲስ ዓለም ናቸው። ዋናው ነገር ሰላም፣ ዋናው ነገር ጤና፣ እናያለን ብዙ እናያለን ገና። የደንበጫ ወረዳ የጤና ሽፋን በደንበጫ ወረዳ በቅርቡ ተሰርቶ አገልግሎት መስጠት የጀመረ ሆስፒታል አንድ አለ። የደንበጫ የመጀመሪያ ደረጃ ሆስፒታል ነው። 6 ጤና ጣቢያዎችም አሉ። የደንበጫ ጤና ጣቢያ፣ ዳባ ጤና ጣቢያ፣ አንጀኒ ጤና ጣቢያ፣ የጨረቃ ጤና ጣቢያ፣ ዋድ ጤና ጣቢያ እና የዘለቃ ጤና ጣቢያ ናቸው። በየቀበሌው 34 ጤና ኤክስቴንሽኖችም አሉ። በግል የተከፈቱት ደግሞ ዶክተር አምሮ መካከለኛ ክሊኒክ ደንበጫ፣ ውድነ መካከለኛ ክሊኒክ ደንበጫ፣ ዶክተር አለም ብርሃን መካከለኛ ክሊኒክ ደንበጫ፣ ታደሰ መካከለኛ ክሊኒክ፣ ቀለሙ መካከለኛ ክሊኒክ፣ ዮሐንስ መካከለኛ ክሊኒክ፣ ኃይለ መለኮትና ፈንታሁን መካከለኛ ክሊኒክ፣ ከፋለ መካከለኛ ክሊኒክ ደንበጫ ናቸው። በደንበጫ ከተማ ላይ ያሉ መድኃኒት መደብሮች ደግሞ አዳነ መድኃኒት መደብር፣ አላዛር መድኃኒት መደብር፣ ታደሰ መድኃኒት መደብር፣ ፋሲል መድኃኒት መደብር፣ ልጅ አለም መድኃኒት መደብር፣ ወርቁ መድኃኒት መደብር፣ ተሻገር መድኃኒት መደብር፣ ሀብታሙ መድኃኒት መደብር፣ ደሳለኝ መድኃኒት መደብር፣ ግብረ ወርቅ መድኃኒት መደብር፣ ሆሳና መድኃኒት መደብር ናቸው። ዋድ የሚገኙ ክሊኒኮችና መድኃኒት መደብሮች ደግሞ መላኩ መካከለኛ ክሊኒክ ዋድ፣ የሻነ መካከለኛ ክሊኒክ ዋድ፣ ዋለ መካከለኛ ክሊኒክ፣ በረከት መለስተኛ ክሊኒክ፣ አቻሜለህ መካከለኛ ክሊኒክ፣ ተፈሪ መለስተኛ ክሊኒክ፣ መላኩ መድኃኒት መደብር፣ ደመቀ መድኃኒት መደብር፣
ዋድ ናቸው። ሞላ መካከለኛ ክሊኒክ የዘለቃ፣ ደመቀ መካከለኛ ክሊኒክ የዘለቃ፣ ጥላሁን መድኃኒት መደብር የዘለቃ፣ መኩየ መካከለኛ ክሊኒክ እነወንድ፣ ሰፊነ መለስተኛ ክሊኒክ እነወንድ፣ የዓለም ዘውድ መለስተኛ ክሊኒክ እነወንድ፣ ደመቀ መድኃኒት መደብር እነወንድ፣ ብርሃነ መስቀል መካከለኛ ክሊኒክ የጨረቃ፣ ቅዱስ ጊዮርጊስ መካከለኛ ክሊኒክ አንጀኒ፣ ተክለ ሃይማኖት መካከለኛ ክሊኒክ አንጀኒ፣ አዲሱ መካከለኛ ክሊኒክ ዋድ ናቸው። በመሆኑም በወረዳው የተሻለ የጤና ሽፋን ያለበት ወረዳ ነው። ተማር ልጄ ወርቅ ዘመድ የለኝ ሀብት የለኝም ከእጄ። ደንበጫ ወረዳ የትምህርት ሽፋን ደግሞ ደንበጫ ወረዳ 17 ጉድኝቶችና 84 ትምህርት ቤቶች አሉት። ጉድኝቶችም ደንበጫ፣ አዲስ አምባ፣ የጸድ፣ ዋድ፣ የወረዳ፣ የዘለቃ፣ ገደብ፣ እነወንድ፣ ዳባ፣ ሽምናቦ፣ ገሊላ፣ አንጀኒ፣ ጎድበር፣ አርበኞች፣ ወንበረት፣ ደንበጫ ሁለተኛና ዋድ ሁለተኛ ደረጃ ጉድኝቶች ናቸው። ደንበጫ ወረዳ ሁለተኛ ደረጃ ትምህርት ቤቶች 4 ናቸው። እነሱም ደንበጫ ከፍተኛ ሁለተኛና መሰናዶ ትምህርት ቤት ደንበጫ፣ ዋድ ከፍተኛ ሁለተኛና መሰናዶ ትምህርት ቤት ዋድ፣ የዘለቃ ከፍተኛ ሁለተኛና መሰናዶ ትምህርት ቤት የዘለቃ፣ የጨረቃ ከፍተኛ ሁለተኛና መሰናዶ ትምህርት ቤት የጨረቃ ናቸው። ከነዚህም በተጨማሪ ግንባታቸውን ጨርሰው ለመክፈት የተዘጋጁ 3 ሁለተኛ ደረጃ ትምህርት ቤቶች አሉ። እነሱም ደንበጫ ከፍተኛ ሁለተኛ ደረጃ ትምህርት ቤት ደንበጫ ሙሉ ዓለም ችግኝ አጠገብ፣ ገሊላ ከፍተኛ ሁለተኛ ደረጃ ትምህርት ቤት ገሊላ፣ አንጀኒ ከፍተኛ ሁለተኛ ደረጃ ትምህርት ቤት አንጀኒ ናቸው። በመሆኑም አገልግሎት መስጠት ሲጀምሩ በደንበጫ ወረዳ 7 ከፍተኛ ሁለተኛ ደረጃ ትምህርት ቤት ይሆናሉ። ደንበጫ ወረዳ 80 የመጀመሪያ ደረጃ ትምህርት ቤቶች ያሉት ሲሆን እነሱ ደግሞ ደንበጫ፣ ሾሊት፣ መቀላሙ፣ ጎንበቸር፣ ሲሶ መስክ፣ አዲስ አምባ፣ ለጀት፣ ሰረገላ፣ ጎሾ፣ አቢደንደር፣ ዳባ፣ ዋሻ፣ ቁንዲ፣ አወራ፣ ሽምናቦ፣ ሽምና ሚካኤል፣ ገደቦች፣ ደጋ ግንብ፣ ቆላ ግንብ፣ ገሊላ፣ ቤተሳይዳ፣ ደብረ ጊዮርጊስ፣ ዋዳን፣ ኮባሊት፣ ደብደቦ፣ ቦንቅ፣ የጸድ፣ የጎመድ፣ የቡና፣ ታቻላት፣ የሱሪ፣ ዋድ፣ እግዚአብሔር አብ፣ ዳምብራር፣ ደልጎን፣ ጠለመን፣ የወረዳ ወልማደግ፣ ወጀት፣ ቴድን፣ የዘለቃ፣ ዋየመን ማርያም፣ ጉብ፣ አስቴቦጅ፣ ሰብራመን፣ ገደብ፣ ቀንዳሙ፣ ጎደዲና፣ መልከጫባ፣ እነወንድ፣ ዋየመን አቦ፣ አዲስ ዘመን፣ መቃር፣ ለጋበዴስ፣ ወንበረት፣ እናሞራ፣ ደጋ ደብረሲና፣ ዲመላ፣ አርበኞች፣ የደገራ፣ ሳዙሪ፣ ቆላ ደብረሲና፣ አመርጃን፣ ኩርፋ፣ ወንጨር፣ ሱማለም፣ አጋሜዳ፣ ጃምላ፣ ጎድበር፣ ሰንሰን፣ ጎሻምባ፣ ጉላ ጽዮን፣ አንጀኒ፣ አቅሌ፣ ሰነቦ፣ ገነተ ማርያም፣ ደጋ የጨረቃ፣ የድጊ፣ አሳቅሺ ናቸው። ደንበጫ ወረዳ የትምህርት ሽፋን የተሻለ ሲሆን የትምህርት ቤቶችን ገጽታ በማሻሻልም ከጭቃ ወደ ብሎኬት በመቀየር ሰፊ ስራ ተሰርቷል። የደንበጫ ወረዳ የግል ትምህርት ቤቶች መካነ አእምሮ፣ ሳንታ ማርያም እና አቡነ ጎርጎሪዮስ ናቸው። ነይማ የኛ ዓለም ነይማ ነይማ ላሳይሽ ነይማ ነይማ በረሽ አገር ላሳይሽ። ደንበጫ ወረዳ ታሪካዊ ቦታዎች በደንበጫ ወረዳ በብዛት እየተጎበኙ ያሉ ቦታዎች ደግሞ ደንበጫ ሚካኤል በርካታ ታሪካዊ ሁነቶችን የያዘ ቦታ ሙዚየም ያለው፣ የደንበጫ ጥምቀትም ይለያል። ሸረት መድኃኔዓለም፣ አባ ኒቦ ገዳም ወይም አቡነ አረጋዊ ገዳም፣ ሰነቦ ተክለ ሃይማኖት፣ በተለምዶ የአባ ታምር ተራራ የሚባለው ቦታ ላይ ዳባ ቀበሌ ዳባ ትምህርት ቤትና ዳባ ጤና ጣቢያ በታች ያለው ዋሻ ታሪኩ ገና ያልተጠና ቢሆንም ዋሻው በምስራቅ ጎጃም እንደሚወጣ በአፈ ታሪክ ይነገራል። ይህንን ዋሻን በርካታ ተማሪዎችና መምህራን ጎብኝተውታል። የደንበጫ ወረዳ በኢንቨስትመንት ደንበጫ ወረዳ እጅግ ትርፍ አምራች ወረዳ በመሆኑ የገበያ እንቅስቃሴው አዋጭ ዘርፍ ነው። ደንበጫ ወረዳ ግራናይት የተሰኘ ማዕድን ባለቤት ነው። በመሆኑም ይህንን ማዕድን መሰረት በማድረግ ሌሎች ማዕድናት የሚኖሩ እንደሆነ የጂኦሎጂስት ባለሙያ ያናገርን ሲሆን ባለሙያውም ግራናይትና ፒግመታይት የሚባሉ ማዕድናት ባሉበት ኤመረልድ የሚባል ማዕድን የመገኘት እድል አለው። ኤመረልድ የሚባለው ማዕድን በዓለም ገበያ 1 ግራም ከ$1000 በላይ ይሸጣል። በመሆኑም ማዕድኑ መኖሩን ለማወቅ በባለሙያ መጠናት ያለበት መሆኑን ተናግረው ቀለሙ ግን አረንጓዴ በመሆኑ ነው አይደለም የሚለው በባለሙያ የሚለይ ስለሆነ ህብረተሰቡ ግን አረንጓዴ ቀለም ያለው ድንጋይ ሲያገኝ በጥንቃቄ ቢይዝ ጥሩ ነው ብለዋል። በመሆኑም በወረዳው በማዕድን ዘርፍ መሰማራት አዋጭ ነው። ደንበጫ ወረዳ ያለው የውሃ ሀብት ደግሞ ጉላ ወንዝ፣ ተምጫ ወንዝ፣ ቀጨም ወንዝ፣ ብር ወንዝን የመሰሉ ዓመት ክምችት ይዘው የሚፈሱ ውሃ ባለቤት ነው። የደንበጫ ወረዳ ዝግጅታችን ይህንን ይመስል ነበር። ፕሮግራሙን ስናዘጋጅ ያገዙን ጋዜጠኛ መለሰ ግዛቸው፣ ጋሽ ደሴ ዘላለም፣ ጋሽ ባወቀ ታምራት፣ አቶ ሞላ ደጉ፣ አቶ ታደሰ ስፈር፣ አቶ አስማማው አልጋነ፣ ወይዘሮ አስማረች አጥናፍ፣ አቶ ሰለሞን አቦዝን፣ አቶ ገቢያው ያየ፣ አቶ አናጋው ክንዴ፣ አቶ ፍቅር ደስ ይበለው፣ መምህርት የኔነሽ ገረመው ከልብ እናመሰግናለን።
አዘጋጅቼ ያቀረብኩላችሁ ደግሞ ብርሃኑ የሺዋስ መኮንን ነበርኩ። ሀሳብ አስተያየት ካላችሁ በ0955849453 ደውሉልን። የሰላም ሳምንት ይሁንላችሁ። ቸር ይግጠመን። ማንኤል ደመጣን በረስለት ቋሪትን የወንዶች መኩያን አረንዛው ዳሞት